ገንዘብ እንሰራለን፣ በጣም እንደክማል፣ ግን በረካ የለውም። ደሞዛችን ወሩ ሳይደርስ እንደውም ግማሽ 15ኛው ቀን ሳይደርስ ያልቃል። ቤታችን ውስጥ ሰላም ርቋል። ለምን ይሆን ወንድምና እህቶች? ለምን ይሆን? ምናልባት ሳናውቀው በየዕለት ተዕለት ህይወታችን የምንሰራቸው እነዚህ 3 በጣም ወሳኝ ስህተቶች ይሁኑ እንዴ የርዝቅ በራችንን ቅርቅር አድርጎ እየዘጉብን ያሉት? ምናልባት እነዚህ በጣም ወሳኝ 3 ስህተቶች ይሁኑ። እነዚህ 3 ስህተቶች የርዝቅ በራችንን ጥርቅም አድርጎ ዘግቶብን ሊሆን ይችላል። ዛሬ እነዚህን ወሳኝ የሆኑ 3 ስህተቶች አውቀን እነዚህን ስህተቶች በማወቅ የርዝቅ በራችንን እንዴት አድርገን እናስከፍተው ወይንም እንዴት ማስከፈት እንችላለን በሚለው ጉዳይ ላይ እናወራለን፣ እንወያይ። እስከ መጨረሻው አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም፣ እንዴት ናችሁ? የርዝቅ በሩን ከሚዘጉ ወሳኝና በጣም ሰላም አለይኩም ወራህመቱላሂ ወበረካቱ። የቂያማ ቀን በአላህ ዘንድ እጅግ በጣም ታላቅ ቀን ነው። ይህ ዓለም መጨረሻ እንዳለውና በቂያማ ዕለት በቂያማ ቀን ሁሉም ሰው በሂሳብ እንደሚቀሰቀስ ቁርአንም ሐዲስም ነግረውናል። ነቢያችን ሰለላሁ ዐለይሂ ወሰለም ቂያማ ከመድረሱ በፊት ብዙ የሚታዩ ምልክቶች እንዳሉ ነግረውናል። ዛሬ ከእነዚህ ምልክቶች የተወሰኑትን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የቂያማ መድረስ ምልክቶች ከሚባሉት ነገሮች አንዱ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እህትና ወንድሞቼ፣ በቂያማ ቀን ፀሐይ ወደ ምድር በጣም የምትቀርብበት፣ ጭንቀት እና ፍርሃት ዓለምን የሚሞላበት በጣም አስፈሪ ቀን ነው። በዛ ማንም ሰው ማንንም በማይጠቅምበት ቀን፣ ማንንም በማይጠቅምበት ቀን፣ በዛች ቀን ከአላህ አርሽ ጥላ ስር በስተቀር ከአላህ አርሽ ጥላ በስተቀር ምንም አይነት ጥላ በሌለበት ቀን፣ ታዲያ በዛች አስፈሪ ቀን አላህ ልዩ ክብር ሰጥቶ ከአርሹ ጥላ ስር ከሚያስጠልላቸው 7 እድለኛ ሰዎች መካከል እርሶ ይኑሩበት አይኑሩበት ያውቁ ይሆን? ዛሬ እነዚህን 7 ወርቃማ እድለኛ ሰዎችን እንመለከታለን፣ ራሳችንንም እንፈትሻለን። በዛች ቀን በአርሽ ጥላ ስር አላህ ልዩ ክብር ሰጥቷቸው ልዩ ቦታ ልዩ እንክብካቤ ሰጥቶ 7 የሚንከባከባቸው ሰዎች እነማን ናቸው? በገዛ እጃችን ርዝቅና በረካ እና ሰላም ከቤታችን እንዲወጡ የምናደርግባቸው አደገኛ ምክንያቶች አሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ብዙ ጊዜ ቤታችን ውስጥ ያለ ማቋረጥ ጸብና ጭቅጭቅ ይነግሳል ወይንስ በረካ ጠፍቶ ገንዘብ እጃችን ላይ ሳይቆይ ወዲያው ይበናል? ብዙዎቻችን ችግሩ የምንፈልገው ውጪ ላይ ነው፣ ሌላ ቦታ ላይ ነው ችግሩን የምንፈልገው። ነገር ግን ሳናውቀው በገዛ እጃችን በረካ እና ሰላም ከቤታችን እንዲወጡ የምናደርግባቸው አደገኛ ምክንያቶች አሉ። ዛሬ ቤታችን ውስጥ ርዝቅና በረካ እንዳይኖሩ የሚያደርጉ 5 ዋና ምክንያቶችን እንመለከታለን። ነቢያችን ሰለላሁ ዐለይሂ ወሰለም ከነገሩን ሐዲስ እና የኢስላም ሊቃውንት የኢስላም ምሁራኑ ከተናገሩት ተነስተን እንመለከታለን። በተለይ
የመጨረሻው ሁላችንም ቤት ያለ በጣም ትልቅ ስህተት ነው። እስከ መጨረሻው አብራችሁን ቆዩ። በሮች ሁሉ በፊትህ ላይ ተዘግቶብህ የምትይዘው የምትጨብጠው ያጣህበት ቀን አለ? በህይወትህ ውስጥ አሁንስ ጨለመብኝ መውጫ ቀዳዳ አጣሁ ብለህ የተጨነቅክበት ቀን አለ? ዛሬ የምነግርህ ነገር ተራ ወሬ አይደለም። ዛሬ የምነግርህ ተራ ወሬ አይደለም። በታሪክ ውስጥ እጅግ በጣም የተቆለፉ ወይንም የጨለሙ ቀናቶችን ወደ ታላቅ ብርሃን የቀየሩ እና የተቆለፉ የህይወት በሮችን በአንድ ጀንበር የሚከፍቱ 3 መንፈሳዊ የሆኑ ሚስጥሮችን ይዤልህ መጥቻለሁ። ይህንን ቪዲዮ እስከ መጨረሻው ካየህ በኋላ በህይወትህ ላይ አዲስ ተስፋና መፍትሄ እንደምታገኝ ባለሙሉ እምነት አለኝ። ወደ መጀመሪያው ሚስጥር እንለፍ። አንደኛ፣ ተስፋ አለመቁረጥ። በአላህ ላይ በፍጹም ተስፋ መቁረጥ የለብህም። ነገራቶች ምንም ያህል ሊከብዱ ይችላሉ። ነገራቶች ሁሉም ነገር የጨለመ መስሎ ሊታየህ ይችላል። ነገራቶች የቱንም ያህል ቢበላሹብህ ከሰው ልጅ እርዳታ ከመጠበቅ ይልቅ ሙሉ በሙሉ በአላህ ላይ። አለይኩም ወራህመቱላሂ ወበረካቱ። ሰላም፣ እንዴት ናችሁ? ዛሬ እኔ በህይወቴ ላይ በጣም ትልቅ ለውጥና ተጽዕኖ የፈጠረብኝን በጣም ትልቅ ተጽዕኖ የፈጠረብኝን አንድ ሐዲስ አካፍላችኋለሁ። ይህ ሐዲስ እኔ ሁሌ ነው በህይወቴ ላይ በጣም በቃ ትልቅ የሆነ ፓወር እኔ ህይወቴን የሆነ አርጌ ለማስኬድ እንድሞክር ከሚያግዙኝ ሐዲሶች እና በጣም ከሚያስገርሙኝ ሐዲሶች መካከል ዛሬ አንዱን እነግራችኋለሁ። ሱብሃንአላህ። አላህ በእኛ ላይ የመደባቸው መላእክቶች አሉ። እነሱም መላእክቶች ለምሳሌ የመላእክቶች መቀያየሪያ ሰዓት ከሱፒ ላይ ማታ አሁን ከ10 እስከ ሱፒ አብሮን የሚጠብቁ ከእኛ ላይ ሁሉም እንቅስቃሴያችን ሁሉ ለእያንዳንዱ የሚያደርጉ አሉ። ከዛ ደግሞ ሱፒ ላይ ይቀየርና ሱፒ ላይ በቃ በሰዓቷ በሱፒ ሰዓት ላይ በተለይ ሱፒ እየሰገድን ከሆነ በዛች ሰዓት ላይ ነው ከትቦ ነው የሚያልፉት ማለት እና የሚቀየሩ አሉ። ከሱፒ በኋላ የሚወርዱ እስከ 10 አብሮን የሚቆዩ መላእክቶች አሉ። እና ወደ ጉዳዩ ስገባ እነሱ መላእክቶች ከእኛ ጋር እንዴት መዋል እንዴት መቆየት እንዳለባቸው አላህ በስርዓቱ ያስረዳበትና እነዚህ መላእክቶች እኛ የምንሰራው ኸይር ስራም ይሁን መጥፎ ስራ እንዴት መመዝገብ እንዴት መከተብ እንዳለባቸው አላህ ያስተማረበትና ያሳየበት መንገድ በጣም ያጅበኛል። እንዴት ነው አትሉኝ? ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ብሎናል። እነዚህ መላእክቶች አላህ እንዴት መጻፍ እንዳለባቸው እንዲህ ነው ብሎ ነግሮን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም፣ እንዴት ናችሁ? ዛሬ በዚህ ቪዲዮ ያቀረብኩላችሁ ሰሞኑን ከለቀኳቸው 6 ነው 7 ገደማ አካባቢ ቪዲዮዎች የተወሰዱ ሁኮች ናቸው። ሁክ ማለት ከቪዲዮዎቹ ፊት ላይ ያለው እናንተም እንደምታውቁት እና ምርጥ ቪዲዮዎች የነሱ ቪዲዮዎች ማስታወሻ ቪዲዮ ነው። አሁን እዚህ ቪዲዮ ላይ ያሉት ቀንጨብ አድርጌ ያቀረብኳቸው ቪዲዮዎች ሁሉም በሙሉ ክፍላቸው አሉ። ገብታችሁ ቪዲዮ ላይ ማግኘት ትችላላችሁ። ሁሉም ቪዲዮዎች የተለቀቁ ቪዲዮዎች ናቸው። አሁን ዛሬ ወሰድኩት ከሁሉም ቪዲዮዎች ላይ የአንዳንድ ደቂቃ ቪዲዮ ነው። እነዚህ እዚህ ላይ ያቀረብኳቸው ቪዲዮዎች ገብታችሁ ማግኘት ትችላላችሁ። ገብታችሁ ቪዲዮዎቹን እዩዋቸው። በጣም የሚያስገርሙ በጣም አስተማሪ የሆኑ ቪዲዮዎች ናቸው የምሰራና የምለቃቸው እና ይህ ቪዲዮ ዛሬ በዚህ መልኩ አቀረብኩላችሁ። ይህ ቪዲዮ የቪዲዮዎች ሁክ እነዚህ ይህን በጣም አስተማሪ የሆነ ቪዲዮ ከተጠቀማችሁ ቪዲዮውን ላይክ አድርጉት። በኮሜንት ሳጥኑ ላይ አስተያየታችሁን አኑሩልኝ። በጣም አመሰግናለሁ። እወዳችኋለሁ። ሁልጊዜ ስለምታበረታቱኝ፣ ሁልጊዜ ከጎኔ ስለምትሆኑ፣ ሁልጊዜ እንደ በረታ ሐሳብ አስተያየታችሁን ከጎኔ የማይለይ ውድ ተመልካቾቼ ሁሉ በጣም ነው የማመሰግነው። በጣም አመሰግናለሁ።
ወደፊት በተሻለና በአሪፍ ነገር እንገናኛለን። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። አንዴ እዚህ ጋር ቆም ላድርጋችሁ። ቪዲዮውን ላይክ አድርጉት፣ አካውንቴንም ሰብስክራይብ ያድርጉልኝ። ሀቢ ቄሬን ሰብስክራይብ በማድረግ የእኔ ቤተሰብ ይሁኑ። አመሰግናለሁ።